የሚወዳት ባለቤቱ በወንጀለኞች በመታገቷ እሷን ለማዳን ብዙ መከራዎችንና ፈተናዎችን ማለፍ ነበረበት። በወንጀለኞች መደብደብ፣ በሰው ሀገር እንደ ወንጀለኛ መታሰር፣ ክህደት፣ ታማኝነትን በዚህ ፊልም የምንቃኝበት ይሆናል። ታዲያ እናንተም ቪዲዮን ላይክ እና ቻናሉን ሰብስክራይብ በማድረግ በየቀኑ የምንለቃቸውን አዳዲስ ፊልሞች ይመልከቱ። ታሪካችን የሚጀምረው በኦማን ውስጥ አንድ የህንድ አምባሳደር እዛ በሚገኝ የእስረኛ ማዕከል በእጃቸው ውስጥ ያለን ህንዳዊ ዜጋ ለማስለቀቅ እዛ ተገኝቷል። እስረኛውም ሳሚር ይባላል። ሰውየውም ሳሚርን ምን እንደተፈጠረ እንዲያብራራለት ጠየቀው። ሳሚርም ናርጊስ እንድትመለስ እንደሚፈልግ ብቻ ይናገራል። ትዕይንቱም ወደ ኋላ መለስ ብሎ ሳሚር ከልቡ የሚወዳትን እጮኛውን ናርጊስን ያስተዋውቀናል። ቤተሰቡም ለናርጊስና ለሳሚር የሰርግ ዝግጅት ቤተሰቧን ለመጠየቅ እዛ ተገኝተዋል። ሳሚርም ለቤተሰቦቿ ኢንጂነር እንደሆነና ስለ ኮምፒውተርም ትንሽ እውቀት እንዳለው እየነገራቸው በዛ ቅጽበት ፍቅረኛው ናርጊስ ትመጣለች። ቤተሰቡም እያወሩ በመሃል ሳሚርና ናርጊስ ለማውራት ወደ ውጭ ይወጣሉ። ሳሚር ይህን ጋብቻ የፈለገችው በቤተሰብ ጫና እንደሆነ ይጠይቃታል። እናም ምናልባት የምትወደው ሌላ ሰው ካላት ብሎ እንደሆነ ይነግራታል። እሷም እሱን ማግባት እንደምትፈልግ ማን እንደነገረው ጠየቀችው። ሳሚር በዛ ሰዓት ነገሩን እንዳበላሸ ስላወቀ እንደዛ ለማለት ፈልጎ እንዳልሆነ ነግሯት ይቅርታ ይጠይቃታል። እዛም ትንሽ ቁጭ ብለው ያወራሉ። በቀጣይ ቀን ሁለቱ ዴት አብረው ይወጣሉ። ወደ ስራ ቦታም ሄዶ ሳሚር በይፋ የታገብኛለች ጥያቄ ያቀርብላታል። በህንድ ስርዓትም ጋብቻቸው ይፈጸማል። በዛም ሁለቱ ደስተኛ ነበሩ። በድንገት ግን ዓለም አቀፍ የኢኮኖሚ ቀውስ ተከሰተ። ከስራ ቦታም ለሳሚር ተደውሎ ድርጅታቸው እየከሰረ ስለሆነ የሰራተኛ ቅነሳ እያደረጉ እንደሆነ ተነገረው። ሳሚርም ባለቤቱን ከአውቶቡስ ተራ ሊወስዳት ሲመጣ እያለቀሰች አገኛት። አንድ ሰውም እንደተተናኮሳት በማሰብ ምንም ከማያውቀው ሰው ጋር ይያያዛል። ናርጊስም ስራዋን ለቃ እንደሆነ ነገረችው። ሳሚርም አቅፎ ሁሉም ነገር እንደሚስተካከል ነግሯት ያረጋጋታል። በዚህ ሁኔታ 3 ወራቶችም አለፉ። ሁለቱም በኦማን ውስጥ ስራ ለማመልከት ነዲም ወደ ተባለ ሰው አቅንተዋል። ሳሚር ቅድሚያ እሱ እንዲሄድና ነገሮችን እንዲያጣራ እስከዛም ቤተሰቦቿ ጋር እንድትቆይና እሱ የስራውን ሁኔታ ካየ በኋላ ወደሱ እንደሚወስዳን ነገራት። ነዲምም ኦማን ውስጥ ሁሉም ነገር ጥሩ እንደሆነና ደሞዙ አሪፍ እንደሆነ ነገራቸው። ምሽት ላይ ሳሚር ከአባቱ ጋር እየተነጋገሩ ሳሚር ሰነፍች እርግማን እንደሆነና ገንዘብ ለማግኘት የግድ መስራት እንዳለበት እያወራ ናርጊስ እየሰማች ነበር። ወደሱም ሄዳ በስሜታዊነት ታቅፈዋለች። በቀጣይ ቀን ነዲም ወደ ቤታቸው መጥቶ ናርጊስ ያመለከተችው የስራ ቅጥር ተቀባይነትን እንዳገኘና ነገር ግን የሳሚር ማመልከቻ እስካሁን ምንም መልስ እንዳልደረሰው ነገራቸው። ምክንያቱም ሳሚር ሌላ ድርጅት ነበር ያመለከተው። ሳሚር ባለቤቱ ብቻዋን መሄድ እንደማትችል እየተናገረ ናርጊስ የሱ ከትንሽ ቀን በኋላ ተቀብለውት እንደሚመጣ ነግራ ታሳምነዋለች። በቀጣይ ቀን ናርጊስ መሄጃዋ ደርሶ ሽኝት ይደረግላታል። ሳሚርም ብቻዋን ስለምትሄድ መቀበል ከብዶታል። ስለዚህ እዛ እንደደረሰች በሰላም መግባቷ እንድታሳውቀው ነገራል። በቀጣይ ቀን እናቱ ናርጊስ ደውላ እንደሆነ ጠየቀችው። ሳሚርም የህንድ ቁጥሯ እንደማይሰራና አዲስ ስልክ ስታገኝ እንደምትደውል ይነግራታል። ከደቂቃዎች በኋላ ከናርጊስ ስልክ ይደወላል። እያለቀሰችም ያለችበት ቦታ ምንም አይነት ስራ እንደሌለና ሰዎች እያሳደዷቸው እንደሆነ ነገረችው። በሚያሳዝን ድምጽም መጥቶ እንዲወስዳት አጥብቃ ለመነችው። ስልኩም እንደተቋረጠ ሳሚር የስራ ማመልከቻው ላይ ባለው ስልክ ለመደወል ቢሞክርም አልሰራለትም ነበር። ሳሚር በመደናገጥ ወደ ነዲም ፖሊሶቹን ይዞ ሄዳል። እናም ባለቤቱን ይጠይቃል። ነዲም በኦማን ወደሚገኘው የኩባንያ እንዳልደረሰችና ማንም ስለሷ እንደማያውቅ ሰዎችንም እንደላከ ተናገረ። ሳሚርም ወደዛ ደውሎ አሁኑኑ በረራ እንዲይዝለት አስጠነቀቀው። በነጋታው ሳሚር የቱሪስት ቪዛን አግኝቶ ወደ ቦታው ያቀናል። ምናልባትም ችግር ከተፈጠረ በሚል የጣት አሻራውን አየር መንገድ ይሰጣል። ሳሚርም ታክሲ ይዞ የሲም ካርድ ለመግዛት አንድ ቦታ ጎራ ይላል። ናርጊስ ወደ ደወለችበት ስልክም ለመደወል ይሞክራል። ነገር ግን ዝግ ነበር። ሁሉንም ነገር በማስታወሻ ደብተር አስፍሮ ስለነበር የታክሲ ሹፌሩን አንድ ቦታ በማሳየት እንዲወስደው ነገረው። ሹፌሩም ኦስማን እዚህ አካባቢ የአካባቢ ኮድ ያላቸው ሲሆን እሱ የያዘው የተሳሳተ እንደሆነ ይነግረዋል። የአካባቢውንም ካርታ በማሳየት 26 ኮድ እንዳላቸው እሱ ግን የያዘው 27 እንደሆነ አስረዳው። ነዲም እየተጫወተበት እንደሆነ ሳሚር ወዲያው ገባው። ወደ ፖሊስ ጣቢያም ሄዶ ጓደኛውን ከነዲም ጋር እንዲያገናኘው ጠየቀው። ነገር ግን ለ2 ቀናት ያህል ማንም እንዳላየውና እንደጠፋ ይነገረዋል። ከዚያ በኋላ መኮንኑ ኤምባሲውን እንዲያነጋግራቸው ካልጠየቀ በስተቀር ሪፖርት እንደማያቀርብ ነገረው። ሳሚርም ከታክሲው ሹፌር ጋር ወደ ህንድ ኤምባሲ ያመራሉ።
ባለቤቱ እንደጠፋች ለማስረዳት ሞከረ። እዛ የምትሰራው ሰራተኛ ግን እንደዚህ አይነት ትላልቅ ጉዳዮች የሚስተናገዱት በምክትል ሚኒስተር እንደሆነ ነገረችው። እሱም አሁን ከሀገር ውጪ እንደሆነና በ2 ቀናት ውስጥ እንደሚመለስ አሳወቀችው። ሳሚር 2 ቀናቶችን መጠበቅ እንደማይችልና ባለቤቱ በፍርሃት ስሜት ደውላለት እንደነበረ ነግሮ ለማሳመን ይሞክራል። እሷም ጥያቄውን በአስቸኳይ ለመፍታት እንደምታቀርብለት ነግራው ቁጥሯን ወስዶ ይወጣል። ምሽት ላይ ከታክሲ ሹፌር ጋር እየተነጋገሩ በመሃል ሳሚር የደወለችለት ሲም የወጣበት ቦታ በማስታወሱ አድራሻውን ካወቀው ሹፌሩን ይጠይቀዋል። ሹፌሩም ቅርብ እንደሆነ በመናገር አሁን እንደተዘጋና ጠዋት ላይ እንደሚከፈት ግን ከሱ ጋር መምጣት እንደማይችል ነግሮት ይቅርታ ይጠይቀዋል። በማግስቱ ሳሚር በአድራሻው መሰረት ወደ ቦታው ሄደ። ቁጥሩንም ሺራዚ የሚባል ሰው ቁጥር እንደሆነ አወቀ። የሚገኝበትንም አድራሻ ከያዘ በኋላ ከቦታው ሄዷል። ከሶኒያ ጋርም እየተነጋገረ አንድ አድራሻ እንዳገኘና ወደዛ እየሄደ እንደሆነ ይነግራታል። በአድራሻውም ደርሶ ሲያጣራ ነዋሪው ሌላ ሰው ሆኖ ተገኘ። ምክንያቱም ሺራዚ ከ6 ቀን በፊት ነበር ከዚህ ለቆ የሄደው። ሳሚር የባለቤቱን ፎቶ በማሳየት ከሱ ጋር አብራ ከነበረች ጠየቀው። ሰውየው ግን ከሱ ጋር ምንም አይነት ሴት እንዳልነበረች ገለጸለት። ሳሚር ተስፋ የቆረጠ ይመስላል። ከታክሲ ሹፌሩ ኦስማን ጋር ቁጭ ብለው እያወሩ የኦስማን ጓደኛ ወደ እነሱ በመምጣት ሺራዚ ወደዚህ እንደመጣ ነገራቸው። ኦስማንም ከአየር ማረፊያ ልጃገረዶቹን በማፈን ለሱ እንዲሰሩ እንደሚያደርጋቸው ለዚህም ስራው ታክሲ እንደሚጠቀም ነገረው እና ሚስቱ ከነዚህ አደገኞች ጋር አብራ እንደማትሆን እየጸለየለት እንደሆነ ገለጸለት። ሳሚር የባለቤቱን ፎቶ አውጥቶ ከዚህ በፊት አይቷት ከሆነ ጠየቀው። ኦስማንም አይቷት እንደማያውቅ መለሰለት። ሳሚር መተንፈስ ስላቃተው ወደ ውጭ ወጣ። እናም ኦስማን እንዲረዳው ጠየቀው። በቀጣይ ቀን እነ ሰሚር ሴተኛ ዳሪዎች የሚገኙበት ቦታ ይሄዳሉ። የቤቱም አለቃ ባለቤቱን እንዲፈልግ የልጃገረዶቹን ፎቶ ሰጠው። ነገር ግን አላገኛትም ነበር። ወደ ሌላም ቤት ሄደው ፍለጋቸውን ቀጠሉ። ድንገት ግን የባለቤቱን ፎቶ ይመለከታል። ሳሚርም በመደናገጥ ለሰውየው አሳይቶ እሷ እንደሚፈልግ ነገረው። ሰውየውም ለሰራተኛው ካለች እንዲያያት ላከው። ታዛዡም ከደንበኛ ጋር ቢዚ እንደሆነች ይነግረዋል። ሳሚር ራሱን መቆጣጠር አልቻለም፣ ግን በተረጋጋ ስሜት እስክትጨርስ ድረስ እዚህ እንደሚጠብቃት ተናገረ። በኋላም ባለቤቱ በሱስ ደንዝዛ ያገኛታል። ወደ እሷም ቀርቦ ሳሚር እንደሆነ ያሳውቃታል። እናም ሊወስዳት ፈለገ። ናርጊስ ከሰመመን ነግታ እንዲያድናት ጠየቀችው። ባለቤቱም እርስ በርስ እንደሚተዋወቁ ስለተረዳ ሊመታው ሲል ኦስማን በመያዝ ይታደጋቸዋል። እናም ከቦታው ለማምለጥ ሞከሩ። ነገር ግን አለቃው ብዛት ሰዎችን ይልክባቸዋል። እናም ኦስማንን ያዙት። ሰሚርም ባለቤቱን ይዞ ሊያመልጥ ሲል እሱም ይያዛል። በመሃል የያዛትን የባለቤቱን እጅ ሊቆርጡበት ሲል እጇን መልቀቅ ግድ ሆነበት። ከነሱ ጋርም መደባደብ ጀመረ። አለቃውን በያዘው መሳሪያ ቢተኩስም አላገኘውም ነበር። ሰሚር የፎቁ መጨረሻ ላይ በመውጣት ከነሱ ለመደበቅ ይሞክራል። ኦስማን በዛ መሃል አምልጦ ስለነበር የመኪናውን ሞተር በማስነሳት ከዚህ እንዲሄዱ ሳሚርን ጠየቁ። ሳሚር ግን ያለ ሚስቱ ከዚህ እንደማይሄድ ተናገረ። በዛ ሰዓት አንድ ሰው ወደ ኦስማን በመምጣት ኦስማንን ማጥቃት ጀመረ። ኦስማን መንዳት ባለመቻሉ ሳሚር መኪናውን ማንቀሳቀስ ግድ ሆነበት። ነገር ግን ተከትሏቸው ነበርና ማጥቃት ጀመሩ። ከነሱም አምልጠው እየሄዱ ከአንድ መኪና ጋር ይጋጫሉ። በኋላም ፖሊስ በቦታው ይደርሳል። ወደ አሁኑም ስንመለስ ሳሚር ባለቤቱን ይዞ ወደ ሀገሩ መመለስ እንደሚፈልግ ነገረው። ሰውየውም ትንሽ ጊዜ እንዲሰጠውና ባለቤቱን ወደ እሱ እንደሚያመጣለት ቃል ገባ። ይህ ኦፊሰር ፊያስ ይባላል። ለጉዳዩ ኃላፊነት ያለውና በውስጥ ደህንነት ውስጥ የሚሰራ ሰውን መፍትሄ ለማግኘት ከሳሚር ጋር በግል መነጋገር እንደሚፈልግ ነገራቸው። ምክትል አምባሳደሩ ንግግሩን እንዲቀዳው ነገሩት። ፊያስ ግን እንደማያስፈልግና እሱ ብቻውን ማናገር እንደሚፈልግ ተናገረ። ወደሱም ሄዶ ወደ ኦማን የመጣው ሁከት ለመፍጠር እንደሆነ ጠየቀው። ሳሚር ግን ባለቤቱ እንደጠፋችበትና እሱን እንደ ወንጀለኛ እየመረመረው እንደሆነ መለሰለት። ፊያስም የሺራዚን አስክሬን ከ2 ቀናት በፊት እንዳገኙና ማን ይህን እንዳደረገ ምርመራዎችን እያደረጉ እንደሆነ እናም ከሱ ጋር የነበረው ኦስማን ራሱን ስቶ ሆስፒታል መግባቱን ነገረው። እንዲሁም ባለቤቱን አየኋት ያለበት ቤት የልብስ ስፌት ሱቅ ሆኖ ተገኝቷል። እናም አንተን የያዝነው እውነታውን ማወቅ ስላለብን ነው ብሎ ይሄዳል። የፊያስም ረዳት ብዙ ቤቶች ያሉበትን ፎቶዎች ይዞ ወደሱ ይመጣል። በኋላም ሳሚር ከሌሎች ወንጀለኞች ጋር ወደ ሌላ እስር ቤት ሊያዘዋውሩት መንገድ ጀመሩ። በኋላም እስረኞቹ በሙሉ በአንድነት መጸለይ ጀመሩ። ሳሚር ግን ባለቤቱን ያስታውሳል። የአንዱንም ፖሊስ ሽጉጥ ወስዶ ፊያስ ላይ ተኩስበታል። ከጀርባው ግን በድንገት ትከሻው ላይ ተኩስበታል። ይህን ሁሉ ክስተት ግን በሐሳቡ የፈጠረው ነበር። ሰዎቹም በሰላም እየጸለዩ እናያቸዋለን። ከሱ በስተቀር ሁሉም እስረኞች ወደ መኪናው ይገባሉ።
ፊያስም ወደ ሳሚር መጥቶ ባለቤቱን ለማዳን ማስረጃ እንዳገኙና እንደሚረዳው ነገረው። እናም ከሱ ጋር መጥቶ እቅድ እንዲያወጡ ይወስደዋል። ቦታውም ከፍተኛ የደህንነት ቁጥጥር ያለበት ቦታ ነበር። ፊያስም ለኮማንደሩ ያለውን ሁኔታ ያስረዳዋል። ኮማንደሩ ሰሚር እንዳይጨነቅና ሚስቱን በቅርቡ እንደሚያገኙለት ነገረው። ታማና የተባለች ፖሊስ ወደ ታክሲ ሹፌሩ ሄደች። ነገር ግን አሁንም ድረስ አልነቃም ነበር። ስለዚህም ባለቤቱን ለማዳን ያላቸው ማረጋገጫ እሱ እንደሆነ ነገረችው። ሳሚርም በመጀመሪያ ነዲም ከተባለ ሰው ጋር ስምምነት ፈጥረው ባለቤቱን ኤርፖርት እንደሸኛት ተናገረ። በካሜራ የተቀረጸ ነገር ካለም ለማየት አየር ማረፊያ ሄደው ባለቤቱ የተቀዳችበትንም ቅጂ ሲመለከቱ ከኤርፖርቱ ከወጣች በኋላ ጥቁር መኪና አፍኖ እንደወሰዳት ይደርሱበታል። ነገር ግን ግልጽ የሆነ ነገር ስለሌለ ፊያስ ለሰውየው የታርጋ ቁጥሩንና መግለጫ ካላገኘ ከስራው እንደሚያስባርረው ተናገረ። ሰሚርም ያሳለፈውን ጊዜያቶች ያስባል። በሌላ በኩል ባለቤቱ በመኪና ውስጥ ከሌሎች ልጃገረዶች ጋር ተጭና ሰሚርን እያሰበች ነበር። በኋላም የተጠለፈችበት መኪና አድራሻውን አወቁ። ጣቢያውንም መጥለፍና የሰውየውንም ስም ማግኘት ችለዋል። መኪናውን የተከራየው የሞዴሊንግ ማሰልጠኛ ያለው ሲሆን ስሙም ይሳቅ እንደሆነ ይደርሱበታል። ፊያስ ሄደው ወረራ ካደረጉ እንደሚያመልጧቸው፣ ለዛም በብልሃት ወደ ናርጊስ መሄድ እንዳለባቸው ተናገረ። በሌላ በኩል ሚስጥራዊ ስልክ ወደ ሰውየው ተደውሎ በልጅቷ ላይ የሆነ ችግር እንዳለና ልጅቷን ማስወገድ እንዳለበት ተነገረው። በኋላም ሰውየው ለታዛዦቹ ናርጊስን እንዲያስወግዷት ትዕዛዝ አስተላለፈ። ታማና አንድ ወንጀል ስለተፈጸመ ለባልደረቦቿ ደውላ ሳሚርን ይዘው ወደ ቦታው እንዲመጡ አሳወቀች። አስክሬኑ ከ2 ሰዓታት በፊት እንደሞተና የህንድ ፓስፖርት እንዳለው አውቀዋል። ሳሚርም በድንጋጤ ቦታው ደርሷል። ነገር ግን አስክሬኑ ተቃጥሎ ስለነበር መለየት አልቻሉም ነበር። አንዱ ግን የናርጊስን የአንገት ሐብል አገኘ። በዛን ጊዜ ሰሚር በድንጋጤ ማልቀስ ጀመረ። በቀጣይ ቀን የሚስቱን አስክሬን ተሸክሞ ሊቀብራት ያረጉትን እያስታወሰ ወደ ቅብር ቦታ ይሄዳሉ። በኋላም ፊያስ ሳሚር ወደ ኤርፖርቱ ካደረሰው በኋላ ከመንግስት ከፍተኛ ካሳ እንደሚያገኝ ነገረው። በሌላ በኩል ታማና በቢሮዋ ቁጭ ብላ የፎረንሲክ ምርመራው ይደርሳታል። አስክሬኑም የናርጊስ እንዳልሆነ አወቀች። ወዲያውም ለፊያስ ደወለች፣ ግን አልተነሳላትም ነበር። ስለዚህ ወደ ኤርፖርቱ መንገድ ጀመረች። ሳሚር ከመሄዱ በፊት ለመድረስ በፍጥነት ታሽከረክራለች። ወደ ኤርፖርቱም ደውላ ፕሌኑን እንዳይንቀሳቀስ ተናገረች። ነገር ግን ሰራተኛዋ ሳሚር ፕሌን ውስጥ እንዳልገባ ተናገረች። ሚስቱ የሞተችበትን ምክንያት የሆኑትን ሁሉ ለመበቀል ተመልሶ ነበር። እሱም በአየር ማረፊያው ሲፈልጉት ያያቸዋል። እናም በግርግሩ መካከል አምልጧቸው የሲም ካርዱንም እንዳያገኙት ይጥለዋል። እነ ፊያስ ወደ ኮማንደሩ በመሄድ ናርጊስ በህይወት እንዳለችና ሳሚር አሁንም በኦማን ውስጥ እንዳለ አይዛክን መግደል እንደሚፈልግ ያሳውቁታል። ሳሚር በኢንተርኔት ውስጥ አንድ ሞዴል አውርቶ ለመገናኘት ይቀጣጠራሉ። በቀጣይ ቀን ለሞዴሏ ያለበትን አድራሻ ይልክላታል። ከኦስማን ጋር እየሄዱ ያሉበት ስለተደረሰ መንገድ ይቀይራሉ። ኦስማን ሊረዱት የሚችሉትን ሰዎች ይጠቁማል። ሳሚር ግን የሚስቱን ገዳዮች ብቻውን መበቀል እንደሚፈልግ ተናግሮ ያመሰግነዋል እና ከሞትኩ ሚስቴ አጠገብ ቅበሬን ብሎ ይሄዳል። ሰሚርም ወደ ቦታው እየሄደ ሚስቱን በሐዘኔታ ያስታውሳል። በመጨረሻም ወደ ቻርማ ሄልሻክ ወደሚባል ከተማ ደረሰ። እዛም ሆቴል ካረፈ በኋላ ሞዴሏን ለማግኘት ታክሲ ይጠራል። ከሷም ልብሶችን ከተዋሰ በኋላ እንደ ሴት ለብሶ ለታክሲ ሹፌሩ ወደ አይዛክ ቤት እንዲወስደው ዳጎስ ያለ ገንዘብ ይሰጠዋል። ሹፌሩም ተስማምተው ወደ ቦታው ያደርሰዋል። እናም ወደ ሰውየው ሄዶ እሱም በግል ማናገር የምትፈልግ ሴት እንዳለች እየነገረው ሳሚር በመምጣት የተሸፈነውን በማውለቅ መሳሪያ ይደቅንበታል። ሰውየውም የዋዛ አልነበረምና ሽጉጡን በማስጣል ሳሚርን በኃይሉ መደብደብ ጀመረ። ሳሚርም እንደምንም ተነስቶ ደረቱን በሹካ ነገር ከወጋው በኋላ በቢላ ይደግመዋል። በመጨረሻ በከባዱ ጭንቅላቱ ላይ ምት ያሳርፍበታል። ሰውየውም ካሰረው በኋላ የባለቤቱን ፎቶ በማሳየት አሁን ማንነቱን አውቆ ከሆነ ይጠይቀዋል። ሰውየውም በድንገት ሚስት በህይወት አለች ሲል ያልተጠበቀ ምላሽ ሰጠው። ሳሚርም አላመነውም ነበር። ራሱን እየተከላከለ እንደሆነ ያስባል። እላው ላይም አልኮል ይደፋበታል። ሰውየው ግን አሁንም ሚስቱ ከነሱ ጋር እንዳለች ይደግምለታል። እናም አሁን ሚስቱ በጋራጅ ውስጥ እንዳለችና አሁን እሷ ላይ ካልደረሰባት ከአለቃቸው ሃካን ጋር ሀገሩን ለቃ እንደምትሄድ ይነግረዋል። በዛ ሰዓት እነ ፊያዝ መሳሪያ ታጥቀው ወደ ቦታ ይደርሳሉ እና ሚስቱ በህይወት እንዳለች አሳወቁ። ፊያዝም ሽጉጡን ከሳሚር ከወሰደ በኋላ ሰውየው እየሳቀ በትክክለኛው ሰዓት መድረሳችሁ ጥሩ ነው ሲል ሳሚር ላይ ቀለደበት። ፊያዝ ከሃዲ ሆኖ ተገኘ። ወደ ታማናም ሊተኩስባት ሲል ሳሚር በመያዝ ከሱ ጋር መታገል ይጀምራል። ታማናም ፊያዝን ስለያዘችው ሳሚር ሚስቱን ፍለጋ ይሄዳል።
ከጀርባ ያለውን በር ለመክፈት ይሞክራል። ነገር ግን ቁልፍ ነበር። መኪናውን አስነስቶ ከኦስማን ጋር እየሄዱ አይዛክ ስላያቸው ወደ እነሱ መተኮስ ይጀምራል። በዛ ሰዓት የኦስማን እግር ይመታል። ሆኖም ግን ሊያመልጡ ችለዋል። በሌላ በኩል ፊያዝ ታማናን አንቆ ይዟታል። ነፍሷንም ለማዳን እየተታገለች በመጨረሻም ይጨርሳታል። ለፖሊሶቹ ገዳዩ ሳሚር እንደሆነ ሪፖርት ያቀርባል። ከዛም ፊያዝ ወደ ዋናው አዛዥ ወደ ሆነው ሃካን ይሄዳል። ሁሉንም ነገርም ይነግረዋል። ሰውየውም ከመጀመሪያው የእሱ ስህተት እንደሆነ በመናገር ጉዳዩን መዝጋት እንደነበረበት ተናግሮ ይወቅሰዋል። አንድ ሰው ከሩቁ በመሆን ሁለቱን አንድ ላይ በድብቅ ፎቶ ያነሳቸዋል። እናም ለደህንነት ኤጀንሲዎች በመደወል ፊያዝ ከሃዲ እንደሆነ ያሳውቃቸዋል። ሳሚርም በመንገዱ ላይ ከምክትል አምባሳደሩ ጋር ስልክ እያወራ የተፈጠረውን ነገር ይነግረዋል። ምክትሉም አዛዡን ለማግኘት ይሄዳል። ሳሚር ወደ ከተማው ሲገባ ፖሊሶች በመኪናና በሄሊኮፕተር ይከተሉታል። እነሱንም በሚገባ ካስወገዳቸው በኋላ መንገዱን ይቀጥላል። ኮማንደሩ ፎቶዎቹን ስላየ እውነቱን አውቋል። ሳሚር ወደ ፖሊስ ጣቢያ በመምጣት እጁን ሰጠ። ኮማንደሩ ወደዚህ እንዲያመጡት ትዕዛዝ ሰጠ። ሳሚርም ወደ ዋናው ቢሮ ከመድረሱ በፊት ፊያዝ ያገኘዋል። በድንገት ግን ዋና አዛዡ ወደ እነሱ ይመጣል። እናም ፊያዝን ለከሃዲነቱ ይወቅሰዋል። ሳሚርም እድሉን በመጠቀም ፊያዝን ይደበድበዋል። በኋላ ሚስቱን ለማየት የተከፈተው መኪና ፊት ሆኖ እየተጠባበቀ ሚስቱ ብቅ ትላለች። 3 ቀናትም አለፉ። የታማና ቀብር ስነ ስርዓት ሚሊተሪዎችና ሳሚር በተገኘበት ይፈጸማል። በሌላ በኩል ፊያዝ በተያዘበት በሚሊተሪዎች ሲገደል እናያለን። ሳሚር ኦስማንን እየተሰናበተው ባለቤቱን እንዲያገኝ ስለረዳው ለሁሉም ነገር አመስግኖት ከባለቤቱ ጋር ተያይዞ ወደ ሀገሩ እያቀና ፊልሙ ያበቃል። ውድ ተመልካቾቼ እኔ ለመርዳት ካሰባችሁ ቻናሉን ሰብስክራይብ በማድረግ በየቀኑ የምንለቃቸውን ፊልሞች ይከታተሉ። ምናልባትም እንዲሰራላችሁ የምትፈልጉት ፊልም ካለ ደግሞ ኮሜንት ላይ በመጻፍ አሳውቁኝ። በቀጣይ ይዤላችሁ የምመጣ ይሆናል።